ሰላም ቤተሰብ ፌክስ ማይክ ሂር። እንግዲህ በዛሬ ቪዲዮን እንደተለመደው የቀጣዩን ሳምንት ዊክሊ አናሊሲስ ነው የምናየው። እንግዲህ በባለፈው ሳምንት ቪዲዮን ካያችሁ ዩኤስዲጄፒአይ እና ጎልድ ፎር አወር ላይ አሪፍ ፐርፎርማንስ እያሳዩ ነው። ፈንዳሜንታል እና ሴንቲሜንት አናሊሲስ እና የሃየር ታይም ፍሬም ቴክኒካል አናሊሲስ የሚያሳየን ያው ጎል የሚያሳየን ባይ ነው። ዩኤስዲጄፒአይ የሚያሳየን ሴለው የባንክ ፖዚሽኖችን እናያለን። እና ትናንሽ ታይም ፍሬም ላይ ትሬድ ብታደርጉ ከሆነ እንግዲህ ዩኤስዲጄፒአይ ላይ ሴል እንድታዩ ነው የምመክራችሁ። በደንብ ሴል በብዙ ኦፖርቹኒቲ ይኖራል። ጎልድ ላይ ደግሞ ባይ ኦፖርቹኒቲ ይኖራል ማለት ነው። መጀመሪያ ወደ ጎል ስንመጣ እንግዲህ በባለፈው ጎል ባይ እናደርጋለን ብለን ነበረ፣ ግን አሁን ኮንሶሊዴት እያደረጉ ነው። እንግዲህ እንደምታዩት በየሳምንቱ እየመጣን ቼንጅ ኮሎመን ላይ እናያለን። ቼንጅ ኮሎመን ስናይ ምንድን ነው ከባለፈው ሳምንት የነበረውን ለውጥ ማለት ነው። ስለዚህ አሁን ጎልድ 35,000 ፖዚሽን ኔጌቲቭ እያሳየ ነው ማለት ባንክ ፖዚሽኖች 35,000 ቀንሰዋል ማለት ነው ከባለፈው ሳምንት ሲነጻጸር። እና ቀጥታ ወደ ጎል ብንሄድ አሁን ይሄ እንግዲህ ቀይ እያሳየን ያለው ምን ያህል አግሬሲቭ እንደሆኑ ነው። ቀይ ሲያሳይ ባንኮች አግሬሲቭ ናቸው አይደሉ የሚለውን የሚያሳይ ማለት ነው። ስለዚህ አሁን ትንሽ ቀራ ያለ ነበር፣ አሁን ትንሽ ፈዘዝ እያለ ነው። በቃ ኩልዳውን እያደረገ ነው። ባይ ላይ ነው፣ ይሄ ሎንግ ላይ ነው። እና አሁን ባንኮች እንግዲህ ባየርኛ አሁን ባንኮችን የምንከተለው ምክንያቱም የባንኮች ፖዚሽን በጣም በብዙ ፖዚሽን ትሬድ ስለሚያደርጉ የነሱ በጣም ከፍተኛ ኢፌክት ያለው ማርኬት ለኛ እና እነሱን መከተል ባክቴስት እንዳደረኩት ለረጅም ጊዜ ባክቴስት ያደረኩት ከ2017 ጀምሮ ይሄ ዳታ አለ እና ያ በደንብ ነው ያገዘኝ ማለት ነው ማርኬቱ ወዴት እንደሚሄድ። ስለዚህ አሁን እንግዲህ ትንሽ ኩልዳውን አድርገዋል እና ወደ ቴክኒካል ብንመጣ አሁን ጎል ላይ ማለት ነው እንግዲህ ኮንሶሊዴት እያደረገ ነው። በባለፈው ሳምንት እዚች ጋር እንደምታዩት ዊክሊ ነው ፎር አወር ዲማንድ ዞን አለ፣ ሰማልቲ ሰፕላይ ዞን እዚህ ጋር አለ፣ እዚህ ጋር ደግሞ ዲማንድ ዞን አለ እና በዛ ውስጥ ኮንሶሊዴት እያደረገ ነው። አሁን እኔ እዚህ ጋር ባህል አደረግ ነበረ ባለፈው ሳምንት እዚህ ዲማንድ ላይ ሲመጣ እዚህ ላይ ሾርት ታይም ፍሬም ላይ ሄጄ ነው ይሆናል ሴታፕ አይቼ ይሆናል። ከዚሁም ከፎር አወር ባይ ሊሆን ይችላል። እንደዛ አስቤ ነበረ፣ ግን አንዴ ከዚህ ይሄ እዚህ ጋር ኢኳል ሃይ ላይ አለ፣ እዚህ ጋር ያለው ሰፕላይ ዞን አለ፣ እዚህ ጋር ኢኳል ሃይ እንደምታዩት ማለት እና እሱ ብሬክ እስከሚያደርግ እየጠበቅኩ ነበር። እንግዲህ ይሄን ማለት ነው ይቺ ዞን 2945 እና 2957 ዞን ላይ ማለት ነው እና 3000 ይገባል ብዬ አስባለሁ ጎልድ። በተለይ አሁን እየተካሄደ ያለው ነገሮች እንግዲህ አሁን እኛ ብሬክ ካረገ በኋላ እንግዲህ ዲማንድ ዞን ክሬት በሚያደርግበት ሰዓት ወደ ዲማንድ ዞን ሲመጣለን ዲማንድ ዞን ላይ ሴታፕ እንፈልጋለን። ከዛ ነው ባይ የምናደርገው ወይ ከፎር አወር ላይ ባይ አረጋለሁ ማለት ነው። ስለዚህ እናንተ ስትራቴጂ ካላችሁ ያው የራሳችሁ ስትራቴጂ ተጠቅማችሁ የዛኔ ዲማንድ ዞን ላይ እነሱን ኪ ዲማንድ ዞን ላይ ማርክ እያደረጋችሁ ከዛ ላይ ባይ ብታደርጉ በደንብ ነው የምመክረው። እና አሁን ጎልድ እየተካሄደ ያለው በተለይ በዶላር በኩል እና በሌላ ሀገሮች በኩል ባለፈው ሳምንት ካወቃችሁ ታሪፍ የሚባል ነገር ያለ ኢምፖርት እና ይሄ ትራምፕ በተደጋጋሚ ታሪፍ እየጨመረ ነው፣ የኢምፖርት ታክሱን እየጨመረ ነው። እና እንደዚህ አይነት ኢንፎርሜሽን ከፈለጋችሁ ወደ investing.com ኢንቨስቲንግ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ያው ይሄ ዌብሳይት በደንብ ስለ ኒውስ ምናምን በደንብ አድርጎ ነው ከረንሲ ኮሞዲቲ ብንሄድ ስለ ጎልድ እዚህ ጋር ጎልድ ሄጄ ጎልድ ሀማች ጎልድ ስለ ጎልድ ያለውን ኒውስ
ብዙ ጊዜ አናላይሲስ ሲኖር ከሌላ ሰዎች ይሄ ምኒፕሌት የሚያደርጉ አናሊሲሶች አሉ። እነሱን ትቼ እዚህ ላይ ማርኬቱ ኒውስ ላይ ምን እየተካሄደ ምን አይነት ዜና አለ የሚለውን አይቼ ነው እሱ ዲሲሽን እዚህ ላይ ዲፔንድ ያደርግ። ምክንያቱም ይሄ ኢቨንት የሚፈጠር ኢቨንት ነው። ስለዚህ ግን እጠነቀቃለሁ ማለት ነው። እንጠነቀቅ ዋና ፈንዳሜንታል ነው። እንግዲህ የዩኤስ ኢኮኖሚ አሁን አሪፍ ፐርፎርም እያደረገ ማለት አልችልም። ባለፈው ማይ ፌስቡክ ብንሄድ እንግዲህ እሺ እቺ ጋር ከማርች ባለፈው ሳምንት የነበረው ላስት ዊክም እልሻለሁ። እንደምታዩት ኤንኤፍፒ ሲወጣ እቺ ጋር እንግዲህ ኮንሰሱ 160,000 ነበረ። ከ125,000 ይጨምራል ተብሎ ነበረ። ቢጨምርም ግን ወርስ ዳን ኤክስፔክትድ ሪዛልት ነው። ስለዚህ የዩኤስ ኢኮኖሚ አሪፍ አይደለም ማለት ነው። ስለዚህ ይህ ምንድን የሚያስገድደው ለዩኤስ ኢኮኖሚ እንደዚህ አሪፍ ፐርፎርም ካላደረገ እነሱ ኢንትረስት ሬታቸውን ይቀንሳሉ ማለት ነው። አሁን ፌድ ቼር ፖል ስፒች አለ። እንግዲህ እኔ የሚያወራል ማስበው ስለ ኢንትረስት ሬት ነው። ኢንትረስት ሬት እንግዲህ ሊቀንሱ ይችላሉ ማርኬቱ አሪፍ ፐርፎርም እንዲያደርግ ማለት ነው። ስለዚህ አሁን የዩኤስ ኢኮኖሚ አሪፍ ካልሆነ ኢንትረስት ሬታቸውን ይቀንሳሉ። ሲቀንሱ ምንድነው አሁን ብዙ ሞር ዲማንድ ይኖራል ማለት ኢኮኖሚ ላይ የኢኮኖሚው እዛ ላይ የሚካሄደው ነገሮች ኢኮኖሚ እያደገ ነው የሚሄደው ማለት ነው። ኢንትረስት ሬቱ ሲቀንስ ኢንፍሌሽኑ እንዲጨምር ማለት ነው እነሱ የፈለጉት። ኢንፍሌሽኑ ደግሞ በጣም ጨምሮ ደግሞ ልክ ሲበዛባቸው ኢንትረስት ሬቱ ነው እንግዲህ የሚጨምሩት። ከዛ ማርኬቱ ኩል ዳውን ያደርጋል ማለት ነው። አሁን እነሱ እንግዲህ ምን የማስበው በዚህ ምክንያት ፒኤምአይ እንግዲህ ወርስ ዳን ኤክስፔክትድ ነው የወጣው። ሌሎች እንደዚህ የምታዩት ከሆነ እና የዩኤስ ኢኮኖሚ አሪፍ አይደለም። ስለዚህ እኛ አሁን የዩኤስ ኢኮኖሚ አሪፍ ካልሆነ ጎልድ እንግዲህ ባይ ነው የምናደርገው ማለት ነው። አሁን ያም አንድ ምክንያት ነው። ሌላ ደግሞ የጂኦፖለቲካል ኢቨንቶች አሉ። ይሄ የታሪፍ ትራምፕ ሲጨምርባቸው በተለይ ቻይና ላይ እና አሁን እየተካሄደ ያለው ምንድነው ቻይና እና ዩኤስኤ እንግዲህ ትሬድ ዋር ላይ ነው ያሉት። እና ይሄ እንግዲህ ትሬድ ዋር ሲፈጠር እንደዚህ አንሰርቴን ትሬድ ዋር ሲፈጠር ምንድነው አንሰርቴን እንሆናለን ማለት ነው። አሁን ዩኤስዲ ማርኬት ወዴት ይሄዳል የሚለውን ወይ ምን ሌሎች ከረንሲዎች አፌክት ይደረጋሉ የሚለውን እሱን አንሰርቴን። ስለዚህ በዛ ሰዓት እኛ ምንድነው የምናደርገው ጎልድ ነው ባይ የምናደርገው ማለት ነው። እና ያም አንድ ኢቨንት ነው። እንግዲህ አሁን ባንኮች በቀጣይ ሳምንት እንግዲህ ያን ኪ ሌቭል ዞን ያየነውን ብሬክ ካደረገ በኋላ እንግዲህ ጎልድ ካወቃችሁት ቮልታይል በአንድ የሆነ ወደ ላይ የሚሄደው እና እንደዚህ አይነት እጠብቃለሁ ብዬ አስባለሁ። ያው እስከዛ ይሄ ብሬክ እስከሚያደርግ እንግዲህ ባይ አላደርግም። ወደ ዩኤስዲጂፒዋይ ብንሄድ አሁን እዚች ጋር እንግዲህ በባለፈው ይህን ዲማንድ እንግዲህ በባለፈው ቪዲዮ ካያችሁት እዚች ጋር አካባቢ ነበረ። ወደዚህ ዲማንድ ዞን ሰፕላይ ዞን መጣ። አሁን ወደታች ወረደ። አሁን እዚች ጋር እንደ ይሄንም እንደ ሪቴስቲንግ ቺን ዞንም እንደ ሪቴስት የምቆጥራት ይሄ ዲማንድ ዞን እዚጋም ሴል ማድረግ ትችሉ ነበረ ወደዚህ ሴል ሴታፕ ከነበራችሁ። አሁን ደግሞ እዚች ጋር ሌላ ሰፕላይ ዞን አለ። እዚህ ላይ ሲሆን ደግሞ ሌላ ሴታፕ ይኖራል እና እንደዚህ እያደረግን ነው እንግዲህ ትሬድ የምናደርገው ማለት ነው። አሁን የኤስዲጂፒዋይ ደግሞ ከባንኮች ደግሞ ሰፖርት እያገኘን ነው ማለት ነው። አሁን የባንኮችን ፖዚሽን ሲኤፍቲሲ ዳታ ብታዩት የዩኤስዲጂፒዋይ ጭራሻን በረም ቀላ አለ ማለት ነው። አግሬሲቭ እየሆኑ ነው። ስለዚህ አሁን እኛም እንግዲህ ሴል ነው የምናደርገው ማለት ነው ዩኤስዲጂፒዋይ እና ሌሎች ማርኬቶች ላይ ብዙ አንሰርቴን አይደለም። ዩኤስዲ ካድ በተለይ ኤስዲ ካድ እንግዲህ ባያደርጋለሁ ብዬ ነበረ፣ ግን እንደዛ የሚሆን አይመስለኝም። ምክንያቱም ካናዳ ደግሞ ሪስፖንድ አያደርግም። አሁን ባለ ኢቨንት ላይ
በዛች ኢቨንት እኔ ባያረጋሉ ብዬ ነበረ። ግን የዩኤስዲ ማርኬት ደግሞ አሪፍ አይደለም። ስለዚህ ለምን ዩኤስዲ ሰፖርት አድርጌ ባያረጋለው ብዬ ነው። ስለዚህ ዩኤስዲ ካርድን ትሬድ አላደርግም ማለት ነው። የባንኮች ብዙ ነው ቢኖርም ግን አሁን በሰዓት የዩኤስዲ ማርኬት አሪፍ አይደለም። ዩኤስዲ ጂፒአይን ለምንድነው ሴል ማድረገው? የጃፓን ኢኮኖሚ ደግሞ የዩኤስ ኢኮኖሚ አሪፍ ሳይሆን ሲቀር የጃፓን ኢኮኖሚ ደግሞ ኢንፍሌሽን በዚህ ሰዓት ኢንፍሌሽን ላይ ናቸው። ኢንፍሌሽን ሀይ ነው እና ፈንዳሜንታላቸው ሲወጣ ሞር ዳን ኤክስፔክትድ እየወጣ ነው። ስለዚህ በዛ ምክንያት እንግዲህ ጂፒዋይን ሴል የምናደርገው ማለት ነው። ጂፒዋይን ሰፖርት እያደረገ ነው። የጃፓን ኢኮኖሚ ሰፖርት እያደረገ ነው ሴል ስናደርግ ማለት ነው። ሴል ስናደርግ ዩኤስዲ ነው ሴል እያደረግን ያለ ነው፣ ጂፒዋይን አይደለም። ጂፒዋይን ባይ እያደረግን ነው ማለት ነው። በተቃራኒ ነው። ዩኤስዲ ጂፒዋይ ዩኤስዲን ባይ እያደረግን ነው ማለት ነው። እና ይህንን ይመስላል የዛሬ ቪዲዮ። ለአንድ ባለፈውም ነው ዩኤስዲ ጂፒዋይ ሴል የምናደርገው ጎልድ እነዛን ኪ ሌብል ዞኖች እንግዲህ ብሬክ ሲያደርግ የዛኔ ባይ የምናደርግ ይሆናል ማለት ነው። የዛሬ ቪዲዮ ይመስላል። ትሬድ ሴፍ። በቀጣይ ቪዲዮ ማየት ይችላል ማለት ነው። ቴንክ ዩ